ከብዙ ዓመታት የባዕድ ሀገር ቆይታ በኋላ ወደ እናት ሀገሬ ስመለስ የጠበቁኝ ፎቆች ወይም የከተማው ግርግር አልነበሩም። የጠበቁኝ የእናቶች ምርቃትና የአባቶች ልባዊ ሰላምታ ናቸው። በጎንደር ጎዳናዎች ላይ የሚታዩት የእነዚህ አዛውንቶች ፊት ላይ ያለው እያንዳንዱ መስመር የሀገርን ታሪክና የህይወትን ውጣ ውረድ ይናገራል። ዛሬ በእነሱ ፊት ላይ ትንሽ ፈገግታ ማየት መቻሌ በስደት ላሳለፍኳቸው ዓመታት ትልቅ ካሳ ሆኖኛል። ከተቀበልኩት ሽልማት በላይ እያነሱ እግዚአብሔር ይባርክሽ፣ እግዚአብሔር ይባርክህ የሚለው ቃል ነፍሴን አድሷታል። ይሁንና ፍላጎቱ ሰፊ፣ አቅሙ ግን ውስን ነው። መርዳት መታደል ነው፣ ለሌሎች መትረፍ ደግሞ የሰውነት መለኪያ ነው። እኔ ጀመርኩት እንጂ አልጨረስኩትም። ዛሬ እጄን የዘረጋሁት ለእነዚህ እናትና አባቶቼ ብቻ ሳይሆን እናንተም አብራችሁኝ እንድትቆሙ ጭምር ነው። ዛሬ የምናደርጋት አንዲት ትንሽ እርዳታ ለአንድ አባት የዕለት ጉርስ፣ ለአንዲት እናት ደግሞ የጤና ተስፋ ናት። እባካችሁ አብረን የእነዚህን ወገኖቻችንን እንባ እናብስ። ምርቃታቸው ለሁላችንም ይተርፋል።